በ2018 100,000 ያክል ቤቶችን ለመገንባት እንዳቀድንና አብዛኞቹንም እንደጀመርን ይታወቃል። በ2018 ከኛ ጋራ ወደ ውል የገባችሁ እንዲሁም ዝግጁ የሆናችሁ ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። ለ20/80 እና ለ40/60 ኮንዶሚኒየም ተመዝጋቢዎች የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ አስቸኳይ መረጃ ይፋ አደረገም። በ18 ሳይቶች የተጀመረው የኮንዶሚኒየም ቤቶች ግንባታ እየተፋጠነ፣ አንዳንዶች እየተጠናቀቁ ይገኛሉ። የኮንዶሚኒየም ተመዝጋቢዎች ሲስተም ውስጥ መኖር አለመኖራቸውን በፍጥነት ማረጋገጥ አለባቸው ብለዋል። በዚህ ቪዲዮ በያላችሁበት ሆናችሁ በቀላሉ እንዴት ማረጋገጥ እንደምትችሉ እንመለከታለን። ከሐሙስ ጥር 7 ቀን 2018 ዓመተ ምህረት ጀምሮ በርካቶች በባምቢስ በሚገኘው የቤቶች አስተዳደር ቢሮ በመሄድ አክቲቭ መሆን አለመሆናቸውን ለማየት እየሞከሩ ነው። በዚህም ከፍተኛ የሰው መጨናነቅ እየተፈጠረ ይገኛል። ይህንን ለመቅረፍ የቤቶች አስተዳደር ተመዝጋቢዎች ባሉበት ሆነው መረጃቸውን ማረጋገጥ የሚችሉበትን አሰራር ይፋ አድርጓል። አክቲቭ መሆናችንን ማረጋገጥ ቤቶች ለዕጣ ሲዘጋጁ ዕጣ ውስጥ መግባታችን ማረጋገጫ መሆኑን መርሳት የለብንም። በየወሩ እየቆጠበን ነው ማለት አክቲቭ ነን ሲስተም ውስጥ አለን ማለት ላይሆን ይችላል። ታዲያ በያላችሁበት ሆናችሁ እንዴት ማረጋገጥ እንደምትችሉ ቀላልና ግልጽ በሆነ መንገድ እንመለከታለን። ከናንተ የሚጠበቀው ኮንዶሚኒየም የምትቆጥቡትን የባንክ አካውንታችሁን ማዘጋጀት ብቻ ነው። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። በአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ለ20/80 እና ለ40/60 የጋራ መኖሪያ ቤቶች ተመዝጋቢዎች አስቸኳይ መረጃን ይፋ አድርጓል። ሰሞኑን በተለያዩ የማህበራዊ ሚዲያ ገጾች ቀነ ገደብ በማስቀመጥ የምዝገባ ቋት ውስጥ መኖራችሁን አረጋግጡ፣ እንዲሁም ምዝገባችሁን ንቁ ወይም አክቲቭ አድርጉ በማለት እየተናፈሰ የሚገኘውን ሐሰተኛ ወሬ ተከትሎ ተመዝጋቢዎች በአዲስ አበባ ቤቶች ልማትና አስተዳደር ቢሮ በመገኘት ላላስፈላጊ ምልልስ እየተዳረጉ ይገኛሉ ብለዋል። ይሁንና ተመዝጋቢዎች ያለምንም ቀነ ገደብ በተቋሙ ዌብሳይት መረጃቸውን ማግኘት ስለሚችሉ በአካል መምጣት ሳያስፈልግ ማንኛውም ተመዝጋቢ የምዝገባ ሂሳብ ቁጥሩን በማስገባት ንቁ ወይም አክቲቭ መሆኑን ማረጋገጥ የሚችልና አስፈላጊውን መረጃ ማግኘት የሚችል መሆኑን እየገለጸን ተመዝጋቢዎች ቁጠባቸውን በአግባቡ እንዲቀጥሉና ሐሰተኛ መረጃ ከሚያሰራጩ ማህበራዊ ሚዲያዎች ለሚነዙ አልባልታዎች ትኩረት ሳይሰጡ ትክክለኛና ወቅታዊ መረጃዎችን ከተቋሙ የማህበራዊ ሚዲያ ብቻ እንዲጠቀሙ እናሳስባለን በማለት ተመዝጋቢዎች በቀላሉ ቢሮ ቤት ወይም ባሉበት ሆነው ንቁ ወይም አክቲቭ መሆን አለመሆናቸውን በቀላሉ ማረጋገጥ ይችላሉ ብለዋል። እንዴት ተመዝጋቢዎች አክቲቭ መሆናቸውን መመልከት እንደሚችሉ የአዲስ አበባ ቤቶች ኮርፖሬሽን በቪዲዮ የታገዘ መረጃ ይፋ አድርጓል። ቪዲዮ የጥራት ችግር ስላለበት አሁን በማሳያችሁ መንገድ መረጃችሁን መመልከት ትችላላችሁ። በቀላሉ ሰርች ማድረጊያ ብራውዘር ላይ ጉግል ላይ ወይም ክሮም ላይ ወይም እናንተ የምትጠቀሙት ብራውዘር ላይ በመሄድ ሰርች ማድረጊያው ላይ DAB.ET ብላችሁ ሰርች ማድረግ። ልክ በዚህ መንገድ ሲመጣላችሁ የቁጠባ ሁኔታን ያረጋግጡ የሚለውን እንነካለን። ከዛ በቀላሉ ይሄው የጋራ መኖሪያ ቤት ተመዝጋቢዎች የምዝገባ መረጃ መከታተያ ይላል። የሂሳብ ቁጥሩን ያስገቡ የሚለው ላይ የሂሳብ ቁጥራችንን እናስገባለን 1000 እንዲህ ካስገባን በኋላ አስገባ የሚለውን እንጫናለን። በዚህ መንገድ በቀላሉ መረጃችሁን ማግኘት ትችላላችሁ። መረጃው በተሳካ ሁኔታ ተረጋግጧል ይላል። አካውንት ቁጥራችሁ፣ ስማችሁ፣ ጾታ፣ 20/80 ወይስ 40/60 የሚለው የተመዝጋቢ ሁኔታ ንቁ ወይስ አይደለም የሚለውና የሥራ ሁኔታ የግል ወይም የመንግስት የሚለው እንዲሁ በመጨረሻ ላይ ይቀመጣል ማለት ነው። በዚህ መንገድ አክቲቭ መሆን አለመሆናችሁን በቀላሉ ማወቅና መመልከት ትችላላችሁ።
ይህ በእንዲህ እንዳለ በተለያዩ ሳይቶች የተጀመሩ የመኖሪያ ቤቶች ግንባታ እየተፋጠነ መሆኑን የቤቶች ኮርፖሬሽን ይፋ አድርጓል። ግንባታዎች ከተጀመሩባቸው 18 አዳዲስ ሳይቶች ውስጥ በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን ሰሜን ቅርንጫፍ ጽሕፈት ቤት ስር በሚገኘው በአራብሳ ሳይት የተጀመሩት ግራውንድ ፕላስ 10 የወለል ከፍታ ያላቸው በርካታ ህንፃዎች የግንባታ ሂደቱን ለማፍጠንና በአዲስ እይታ ወጪን ለመቀነስ አዳዲስ የቴክኖሎጂ ግብዓቶች ጥቅም ላይ በማዋልና የግንባታ ስራውን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ወይም በምህጻረ ቃሉ አስቱ ያማከረ በፍጥነትና በጥራት እየተሰራ እንደሚገኝ ቅርንጫፍ ጽሕፈት ቤቱ አሳውቋል። ቅርንጫፍ ጽሕፈት ቤቱ አያይዞ ግንባታው በተቀመጠው የጊዜ ሰሌዳ ለማጠናቀቅ በ24/7 የሥራ ባህል በፈረቃ እየተሰራ እንደሚገኝ ገልጿል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ኮንዶሚኒየም ተመዝጋቢዎችን ጨምሮ ቤት ፈላጊዎች በ5 አማራጮች የቤት ባለቤት መሆን ይችላሉ ማለታቸው ይታወሳል። 5 የቤት አቅርቦትን የምንጨምርበት አማራጭ ብለን ያዘጋጀነውና በሕግ ደግፈን ወደ ተግባር የገባንባቸው የመጀመሪያው መሬት ያላቸው ዜጎች ገንዘብ ግን የሌላቸው የፋይናንስ እጥረት ያለባቸው ገንዘብ ካለው አልሚ ጋራ በአጋርነት እንዲያለሙ የቤት አቅርቦት ችግር እንዲፈታ እንዲሁም የበለጠ ውጤታማ የሚሆኑበት አግባብም ተዘርግቷል። የጋራ መኖሪያ ቤቶች ናቸው። ከዚህ በፊትም ተጀምረው ሲሰሩባቸው የቆዩ ናቸው። እሱን በአንድ በኩል አጠናክረን የምንቀጥልበት፣ በተጨማሪም መንግስት በበጀቱ የሚገነባቸው ለክራይ የሚቀርቡ ቤት መግዛት የማይችሉ ዜጎች ተከራይተው መኖር እንዲችሉ በክራይ የሚቀርቡ ቤቶችን ማቅረብ፣ በክራይም ይሁን በግዢ ልዩ ትኩረት ያልተሰጣቸው ከዚህ በፊት በሀገራችን በተለይ በከተማችን ውስጥ የተዘነጉና ልብ ያልተባሉ የከተማችን ነዋሪዎች የድሃ እየተባሉ የሚጠሩ ወይም ደግሞ የቀድሞ የቀበሌ ቤቶች በራሳቸው ላይ የፈረሰ አቅመ ደካሞች በአንድ ወቅት የአገር ባለውለታ ሆነው ብዙ ጥረት አድርገው አገር ያገለገሉ ነገር ግን በእድሜያቸው መድከም ወይም ደግሞ ለማህበራዊ ችግር በመጋለጣቸው ምክንያት ትኩረት ሊያገኙ የሚገቡትን በብልጽግና ዘመን ልዩ ትኩረት ሰጥተን በበጎ ፈቃድ ቤት እየገነባን ለነሱ ማቅረብ፣ የፈረሱትን የማደስ የዘመሙ ጎጆዎችን መልሰን የማቆም ስራ ሌላኛው አማራጭ ነው። ይሄ መንግስት የሚሰራው ነው። ነገር ግን መንግስት ብቻ ስላልሆነ አቅርቦትን የሚጨምረው የግሉን ዘርፍ በማጠናከር የግሉ ዘርፍ በሪል ስቴት በግል ቤት ግንባታ በማህበር እየተደራጀ ቤት መገንባት እንዲችል ደግሞ ሁኔታዎችን ማመቻቸትና መደገፍ ሌላው ትኩረት የተሰጠው ነው። በተጨማሪም የግልና የመንግስት አጋርነት ሌሎች ሀገሮች ሀገራቸውን እንዳበለጸጉበት ልምድ ወስደን እኛም በሀገራችን ለየት ባለ ሁኔታ መሄድ እንዳለብን በመንግስትና በግሉ ዘርፍ መካከል ያለውንም ትምምን በማጠናከር ምቹ ሁኔታዎችን በመፍጠር በዚህም በኩል ወደ ተግባር ገብተን እየሰራን ያለ ነው።